እነዚህ ምጽፋቸው ጽሁፎች ምን ይመስላችኋል? የትምህርት ቤት አሳይመንት ወይንስ ጊዜ ማሳለፊያ? ግን እንደዛ አይደለም። ገንዘብ አገኝባቸዋለሁ ብዬ የጻፍኳቸው ጽሁፎች ናቸው። ይህ ሙከራዬ የእውነት ገንዘብ ያስገኘኝ ይሆን? ያሳስረኝ ሲሆን ወይም ባዶ እጄን መመለስ ይሆን? የመጀመሪያ ሙከራችን የሚሆነው አንብበው በደንብ። ሆፕ ኢንተርቴይንመንት ነካካው ገላዬን አካሌን ደባብሰው በመዳፍ አይደል የልብ የሚደርሰው ታከምኩኝ በእጆች ታኩኝ በህመሜ ናልኝ እንቅልፌ በገላ በእንቅልፌ እሺ እሺ ዝርዝር አምጣ። ኧረ ያምራል ጥለትሽ ያምራል ጥለትሽ የመቀነትሽ ግርጣት 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 ደሞ ጀመረኝ ይሄው ደሞ ጀመረኝ ይሄው ደሞ ጀመረኝ ይሄው ደሞ ጀመረኝ ይሄው። ድምጼ እንዴት ነው? አሪፍ ነው። አሪፍ ከሆነ አስር ብር ስጠኝ ነው እንጂ አሪፍ ከሆነ 10 ብር ትሰጠኛለህ። አስር ብር ከተመቸ 10 ብር ካልተመቸ 30 ብር ትከፍለኛለህ። ሁሉ ሰው ነው የሚቸኩል። አሁን የኔ አሟሟት ነው ወይ? አሟሟት ነው ወይ? አንድ ቀን ሳላይ እንዴት ስለዚህ ከተመቸ ደብሯል፣ ተመችቷል። ብዙ አልተመቸም። ስለዚህ ካልተመቸ አጣ በቃ ዝርዝር የለም። ምን ማድረግ አንችልም። ከ30 ደቂቃ በላይ ቆሜ ቢሞክርም ከሁለት ሰዎች ውጭ ሌላ ሰው ላገኝ አልቻልኩም። ስለዚህ ወደ ቀጣዩ ሙከራ ማለፍ ይኖርብኛል። በመጀመሪያው ሙከራዬ 130 ብር አግኝቻለሁ። ሁለተኛው ሙከራችን የሚሆነው
በዚህ ሙከራ ላይ ብር የለኝም የሚሉትን ሰዎች በግዴታ ሰብስክራይብ አስደርጊያቸዋለሁ። እናንተም ሰብስክራይብ ማድረጋችሁ እንዳትረሱ። ይበላል አይበላም? ስለዚህ ኢትዮጵኛ ጎንደር ላይ የአርሰናል ደጋፊ ያለ አይመስለኝም። ምክንያቱም ሁሉ ሰዎች እያዩኝ ጥለውኝ ነው የሄዱት። በሁለተኛው ሙከራዬ ምንም ብር አላገኘሁም። ሶስተኛው ሙከራችን የሚሆነው ይሄ ሙከራዬ አሪፍ ይመስለኛል። ምክንያቱም ሁሉ ሰው እናቱን ስለሚወድ በቀላሉ ገንዘብ ማግኘት ይችላሉ ማለት ነው። በዚህ ሙከራ ያገኘሁት የገንዘብ ብር ብዛት በመጀመሪያው ሙከራ 130 ብር፣ በሁለተኛው ምንም ብር አላገኘሁም፣ በሶስተኛው ሙከራ 40 ብር አግኝቻለሁ። እስካሁን ያደረኩት ነገር እናንተን ለማዝናናት ነው። ከዛ ውጭ ሌላ ዓላማ የለውም። ያገኘሁትን ገንዘብ ሙሉ ለሙሉ ለእርዳታ ነው ያዋልኩት። ቪዲዮውን እስከ መጨረሻው ስላያችሁት አመሰግናለሁ። ሰብስክራይብ ማድረጋችሁን እንዳትረሱ።